አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? ልጆች ትዝ የሚላችሁ ከሆነ የሁሉም ፊደላት ከአሊፍ እስከ ያ ያሉትን ሐርፎችን ዓለማቸውን በመሄድ ጎብኝተናችኋል። ሁሉንም ፊደል በደንብ ስላወቃችሁ ወደ ማንበብ እንሄዳለን። ሰጀደ ሰጀደ። ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ሲን ከጂም ጋር ተቀጥሏል። ጂም ደግሞ ከዳል ጋር ተቀጥላለች። ሲን ሲቀጠል በዚህ መልኩ ቅርጹ ይቀየራል። ጂም መሃል ላይ ሲጻፍ በዚህ መልኩ ቅርጹ ይቀየራል። ዳል ሲቀጠል በዚህ መልኩ ቅርጹ ይቀየራል። ልጆች አንድ ላይ እናንብብ። ሰጀደ ሰጀደ ሰጀደ። ጎበዝ ልጆች ይህንን ማንበብ ትችላላችሁ። ነሲየ ነሲየ። ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ኑን ከሲን ጋር ተቀጥሏል። ሲን ከያ ጋር ተቀጥሏል። ኑን ሲቀጠል ቅርጹ በዚህ መልኩ ይቀየራል። ሲን መሃል ላይ ሲጻፍ ቅርጹ በዚህ መልኩ ተቀይሯል። ያ የነስ የመጨረሻ ፊደል ስለሆነ ቅርጹ አልተቀየረም። ልጆች አንድ ላይ እናንብብ። ነሲየ ነሲየ ነሲየ። ጎበዝ ልጆች ይህንንስ ማንበብ ትችላላችሁ። አሲፈ አሲፈ። ልጆች እኚህ ፊደል ሲቀጠሉ በዚህ መልኩ ይጻፋሉ። አሊፍ ከሲን ጋር አይቀጠልም፣ ምክንያቱም አሊፍ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። ሲን ከፋ ጋር ተቀጥሏል። ሲን ሲቀጠል ቅርጹ በዚህ መልኩ ይቀየራል። ፋ የአሲፈ የመጨረሻ ፊደል ስለሆነ ቅርጹ አይቀየርም። ልጆች አንድ ላይ እናንብብ። አሲፈ አሲፈ አሲፈ። ልጆች አሁን የምላችሁን ቃል ከዚህ ቃላቶች ምረጡ። ሰጀደ። ጎበዝ ልጆች ማንበብ ትችላላችሁ ማለት ነው። አሁንም አንድ ቃል እላለሁ፣ ከቃላቶቹ መካከል ትመርጣላችሁ። እሺ። ነሲየ። ማሻአላህ። እስቲ ይሄኛውስ? አሲፈ። ጎበዝ ልጆች። እስካሁን እያነበብ ነበር። አሁን ደግሞ የተወሰኑ የእንስሳት ስሞችን በአረብኛ እንማር። እንስሳት በአረብኛ ሐይዋናት ይባላሉ። ልጆች ዝሆን በኩምቢው ይለያል። ኩምቢው 40,000 ጡንቻዎች ሲኖሩት እንደ ሎዝ ያሉ ጥቃቅን ነገሮችን ለማንሳትም ሆነ እንደ ዛፍ ያሉ ግዙፍ ነገሮችን ለመንቀልም ይጠቀምበታል። በአጭሩ የዝሆን ኩምቢ በጣም ጠንካራ ነው። ዝሆን በአረብኛ ፊል ይባላል። ፊል ፊል ፊል። አሁን ፊል ምን ማለት እንደሆነ ታውቃላችሁ አይደል? ቀጣይ እንስሳ ደግሞ ቀጭኔ ነው። ልጆች የቀጭኔ አንገት በጣም ረጅም ቢሆን እንኳ ከኛ ሰዎች ጋር እኩል የአንገት አጥንት ብዛት እንዳለው ታውቃላችሁ? ማለትም እኛ 7 የአንገት አጥንቶች አሉን። ቀጭኔዎችም 7 የአንገት አጥንት አላቸው፣ ግን የነሱ በጣም ረጅም ነው። በአረብኛ ቀጭኔ ዘራፋ ይባላል። ዘራፋ ዘራፋ ዘራፋ። ጎበዝ። አንበሳ በአረብኛ ምን ይባላል? አሰድ ይባላል። አሰድ አሰድ አሰድ። ልጆች ምን ያክል እንደገባችሁ ለማወቅ ጥያቄ ልጠይቃችሁ። ከነዚህ ውስጥ ፊል የትኛው ነው? ጎበዝ ልጆች። ሁለተኛ ጥያቄ፣ ከነዚህ ውስጥ ዘራፋ የትኛው ነው? ጎበዞች ማሻአላህ። ሶስተኛና የመጨረሻ ጥያቄ፣ ከነዚህ መካከል አሰድ የትኛው ነው? ማሻአላህ ልጆች። ዛሬ 3 የእንስሳት ስሞችን በአረብኛ ተምረናል። እነሱም ፊል፣ ዘራፋ እና አሰድ ናቸው። ልጆች እነዚህን አትርሱ። በሚቀጥለውም ደግሞ ሌላ የእንስሳት ስሞችን እነግራችኋለሁ። እሺ ልጆች፣ በጥሞና ስላዳመጣችሁ ደስ የሚል መዝሙር ልጋብዛችሁ።
ይህ መዝሙር በደንብ ካዳመጣችሁ ብዙ የእንስሳቶች ስሞችን ትማራላችሁ። حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات أنا ذو الخرطوم الطويل ضخم وذكي وجميل أنا ذو الخرطوم الطويل ضخم وذكي وجميل أسكن في تلك الأحراش اسمي يا أطفال الفيل اسمي يا أطفال الفيل طول وجمال وظرافة صديقتكم اسمي الزرافة طول وجمال وظرافة صديقتكم اسمي الزرافة بيتي في تلك البرية في الأدغال الإفريقية في الأدغال الإفريقية أسد أنا ملك الغابات أمشي في ثقة وثبات أسد أنا ملك الغابات أمشي في ثقة وثبات شجاع وقوي ومهيب تخشى زئير الحيوانات تخشى زئير الحيوانات حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات هذا أنا الدب الظريف ضخم لكن لست مخيف هذا أنا الدب الظريف ضخم لكن لست مخيف أحب الأكل أحب النوم وفرائي سميك وكثيف وفرائي سميك وكثيف أتسلق هذه الأشجار آكل من كل الثمار أتسلق هذه الأشجار آكل من كل الثمار قرد ألهو وأشاكس في الغابات ليل نهار في الغابات ليل نهار أنا الذئب أجوب البراري في الغابات أو الصحاري أنا الذئب أجوب البراري في الغابات أو الصحاري هوائي يشق سكون الليل وفي قمم الجبال داري وفي قمم الجبال داري حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات ልጆች አሁን ደግሞ አንድ አጠር ያለ ተረት ላንብብላችሁ። አደራችሁ በደንብ አዳምጡ። ለምን ብትሉ ቶሎ አረብኛ መማር የምትፈልጉ ከሆነ ብዙ ማዳመጥ አለባችሁ። ዛሬ ስለ ትንሿ ድመት አነብላችኋለሁ። በደንብ አዳምጡ። كانت هناك قطة صغيرة تدعى ميم. ميم كانت تعيش في بيت كبير مع عائلة تحبها كثيرا. في يوم من الأيام خرجت ميم لتلعب في الحديقة. رأت فراشة جميلة وقررت أن تتبعها. ركضت ميم وراء الفراشة حتى وصلت إلى مكان جديد لم تره من قبل. شعرت ميم بالخوف ولكنها كانت سعيدة لأنها اكتشفت مكانا جديدا. ልጆች የድመቷ ስም ሚም ናት አይደል? እናንተስ ቤት የምታሳድጉት ድመት አላችሁ? ማን ብላችሁ ሰይማችሁታል? ሚም ብቻዋን ብትሆን እንኳ ለብቻዋ እየተጫወተች ትደሰታለች። እናንተም ብቻዬ ነኝ ብላችሁ እራሳችሁን አታስደብሩ እሺ? ለብቻችሁ ብዙ ነገሮችን በማድረግ መደሰት ትችላላችሁ። አሁን ደግሞ ሁለት ልጆች ስለምን ይነጋገራሉ የሚለውን ተከታትለን እንመለሳለን። من هذا الولد؟ هذا أخي. ما اسمه؟ اسمه جميل. هل هو أكبر منك سنا؟ لا، هو أصغر مني سنا. ما شاء الله، هو أطول منك. وأنت هل لك أخ؟ نعم، لي أخ وأخت. هل أنت أكبر منهما سنا؟ أنا أكبر سنا من أخي وأختي. ልጆችዬ አዳመጣችሁ? አሁን ደግሞ በዚህ ኮንቨርሴሽን ዋና ቃላቶችን ትርጉሞችን ልንገራችሁ። من هذا الولد? ይሄኛው ልጅ ማን ነው?
መን ሃዘል ወለድ ይሄኛው ልጅ ማን ነው ተብላችሁ ስትጠየቁ ሃዛ አኺ ወንድሜ ነው ብላችሁ መመለስ ትችላላችሁ። መስሙሁ ስሙ ማን ይባላል? መስሙሁ ስሙ ማን ይባላል ተብላችሁ ስትጠየቁ ለምሳሌ ኢስሙሁ ጀሚል ብላችሁ መመለስ ትችላላችሁ። ሁወ አስገሩ ሚኒ ታናሼ ነው። ሁወ አስገሩ ሚኒ ታናሼ ነው። አጥወሉ ሚንከ ካንተ ይረዝማል። አጥወሉ ሚንከ ካንተ ይረዝማል። አኽ ወንድም አኽ ወንድም። ኡኽት እህት ኡኽት እህት። ልጆች እንዳይጠፋባችሁ አንዴ ልድገምላችሁ፣ እናንተም ከኔ ቀጥላችሁ በሉ እሺ። መን ሃዘል ወለድ ይሄኛው ልጅ ማን ነው? መን ሃዘል ወለድ ይሄኛው ልጅ ማን ነው? መስሙሁ ስሙ ማን ይባላል? መስሙሁ ስሙ ማን ይባላል? ሁወ አስገሩ ሚኒ ታናሼ ነው። ሁወ አስገሩ ሚኒ ታናሼ ነው። አጥወሉ ሚንከ ካንተ ይረዝማል። አጥወሉ ሚንከ ካንተ ይረዝማል። አኽ ወንድም አኽ ወንድም። ኡኽት እህት ኡኽት እህት። ልጆች የዛሬ አረብኛ እንማር ፕሮግራም እንዴት አገኛችሁት? ደስ አላችሁ? በሚቀጥለውም እንዲህ አስተማሪና ደስ የሚል ፕሮግራሞችን አዘጋጅተን እንጠብቃችኋለን። እስከዛ ድረስ መልካም ሳምንት።